بسم الله الرحمن الرحيم الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله ይሄ የመርከዝ እስማኤል አረጋ ተከታታይ የተጅዊድ ትምህርት ነው። እንግዲህ ያው በቀደም ማለት ነው የአረበኛ ፊደላቶች ብዛታቸው ስንት ነው የሚለውን 29 28 ምክንያቱ ምንድን ነው የሚለውን ተመልክተናል። ዛሬ የምንመለከተው እንግዲህ ሲፈተል ሁሩፍ ይሆናል፣ ፊደላት ባህር ይሆናል። ቪዲዮውን ተመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሸር በማድረግ ቪዲዮውን ይጀምሩ ማለት ነው። ናም ሲፈተል ሁሩፍ እንደሚታወቀው በሁለት ይከፈላል ብለን በባለፈው ለማየት ደሰስ ለማድረግ ሞክረናል። ሲፈተል ሁሩፍ እንግዲህ ተቃራኒ ያላቸውና ተቃራኒ የሌላቸው ተብሎ ለሁለት ይከፈላል። ተቃራኒ ያላቸው ከድምፅ ፍሰት አንጻር ሸዳ፣ ረሃዋ፣ በይንያ ተብሎ ይከፈላል። ከአየር ፍሰት አንጻር ሐምስና ጀህር ተብሎ ይከፈላል። ከድምፅ አቅጣጫ አንጻር ደግሞ እስጢያላ፣ እስቲፋል ተብሎ ይከፈላል። የምላታች ክፍል ድምፅ ይዞ በማስቀረቱ አንጻር እንጢባቅና እንፊታ ተብሎ ይከፈላል። የአረቦች ንግር ነው አይደለም በሚለው አንጻር ደግሞ ኢዝላቅ፣ ኢስማት ተብሎ ይከፈላል። በዝርዝር ወደፊት የምንመለከት ይሆናል። ተቃራኒ የሌላቸው ቀልቀላ፣ ሶፊር፣ ተፈሸ፣ ጉና፣ ሌን፣ እስጢጧላ፣ ኢንኺራፍ፣ ተክሪር አሉ። እነሱንም ወደፊት የምንመለከት ይሆናል። አሁን ቀጥታ የአረብኛ ፊደላቶች ከድምፅ ፍሰት አንጻር ሸዳ፣ ረሃዋ፣ በይንያ የሚለውን የምንመለከት ይሆናል። ሸዳ ብሎ ማለት አንድ ፊደል ሸዳ የሚባለው ማለት ነው ምንም አይነት የድምፅ ፍሰት ከሌለው ሸዳ ይባላል ማለት ነው። እነዚህ 8 ፊደላቶች አሉ። ሀጂድ፣ ቃጤን፣ በከት፣ ሐምዛ፣ ጅም፣ ዳል፣ ቋፍ፣ ጧባ፣ ካፍታ ይባላሉ። እነዚህን ስኩኖች ማለት ነው። እነዚህን ፊደላቶች ስኩን አድርጌ ከኋላቸው ስኩን ሲሆን በጣም ስለሚለይ ማለት ነው ተኋላቸው ሌላ ፊደል አስገብቼ ላሳያችሁ። ምንም አይነት የድምፅ ፍሰት የላቸውም። እነዚህ በጣም ይታገታሉ። ተቃራኒው እርኻዋ ይባላል። በጣም ብዙ የድምፅ ፍሰት ያለው ሲሆን 15 ፊደሎችን ይዟል ማለት ነው። እነዚህ ምሳሌ ብመለከት አሽ፣ አኽ፣ አው፣ አህ፣ አሽ፣ አይ፣ አም፣ አስ፣ አስ፣ አዝ፣ አዝ፣ አው፣ አስ፣ አው፣ አስ ስል በጣም ብዙ የድምፅ ፍሰቶችን ይዟል ማለት ነው። እና የሸዳ ግን በጣም ብዙ ይታገት ነው። ሙሉ በሙሉ ነበር የሚታገተው። ምንም ይፈስ ነገር የለም። በይንያ የሚባለው ደግሞ እንደ ረሃዋም ብዙ አይፈስም፣ እንደ በይንያም መካከል እንደ ሸዳም አይታገትም፣ እንደ ረሃዋም ብዙ አይፈስም። መካከለኛ የሆነ ድምፅ ፍሰት ነው ያላቸው። ናም እነዚህም 5 ፊደላቶች አሉት። እነሱም ላም፣ ኑን፣ አይን፣ ሚምራ ይባላሉ። ሌን፣ ዑመር በመባል ይታወቃሉ። አል፣ አን፣ አም፣ አር እነዚህ ፊደላቶች በምንቀራ ጊዜ መካከለኛ የሆነ ድምፅ ፍሰት ነው ያላቸው። እንደ ሸዳ ሙሉ በሙሉ አይታገቱም፣ እንደ ረሃዋም ብዙ አይፈሳቸውም። ለዛ ነው በይንያ መካከለኛ የተባሉት ማለት ነው። የሸዳ 8 ፊደላቶች አሉ፣ በይንያ 5 አሉ። የተቀሩት 13ቱ ማለት ነው የ28 ሲቀነስ 13 15 13ቱ 15ቱ ማለት ነው የረሃዋ ፊደላቶች ናቸው። ዝርዝር ጽፌላችኋለሁ ማለት ነው። ሌላኛው ሐምስ ነው። ሐምስ ደግሞ የሚባለው ከአየር ፍሰት አንጻር ነው። ሐምስ ብሎ ማለት በጣም ብዙ የአየር ፍሰት የሚወጣቸው 10 ፊደላቶች አሉ። ፋሃ፣ ፋሃ፣ ሺን፣ ኸሷድ፣ ሲን፣ ካፍና ታ፣ ፋሐሰሁ፣ ሸኽሱን፣ ሰካታ በመባል ይታወቃሉ ማለት ነው። እና እነዚህ ፊደላቶች እንግዲህ በምንቀራቸው ጊዜ ማለት ነው ጉሮሯችን ላይ ንዝረት አይታይባቸውም። ጀህር የሚባል ነው ተቃራኒያቸው። እንግዲህ እነዚህ ጀህር የሚባለው በጣም ብዙ የአየር ፍሰት አይወጣውም። እንደዚሁም ደግሞ ትንሽዬ ብቻ ነው የአየር ፍሰት የሚወጣው። ምንም ደግሞ የማይወጣውም አለ። ጀህር ውስጥ ምንም የማይወጣው አለ፣ ትንሽዬም የአየር ፍሰት የሚወጣው አለ። ሌላኛው ዋነኛው መለያቸው የጀህር ፊደላቶችን በምንቀራ ጊዜ ጉሮሯችን ላይ ንዝረት ይታይባቸዋል። የሐምስ ፊደላቶችን በምንቀራ ጊዜ ጉሮሮ ላይ ንዝረት አይታይም። ጉሮሯችን ጨብጠን አስ፣ አፍ፣ አህ፣ አፍ፣ አኽ፣ አህ፣ አሽ ብል አፍ፣ አህ፣ አፍ፣ አሽ፣ አኽ፣ አስ፣ አሽ በምቀራ ጊዜ ማለት ነው። አክ፣ አት ብል ምንም አይነት ፍሰት አይታይባቸውም። ከነዚህ ውጭ ያሉትን በምቀራ ጊዜ ጉሮሮ ላይ ንዝረት ይታያል። ለምሳሌ አይ ብል አው፣ አዝ፣ አዝ፣ አው የተለያዩትን ከነዚህ ውጭ ያሉትን 18ቱን ፊደላቶች በምቀራ ጊዜ ማለት ነው ንዝረት ይታይባቸዋል። ንዝረት ታይባቸው ጀህር ይባላሉ። በቀጣይ ቪዲዮ በስቲዕላ እና እስቲፋል የድምፅ አቅጣጫ አንጻር እንደዚሁም ኢንጢባቅና ፊታህ ማለት ምን ማለት ነው የሚለውን በቀጣይ ቪዲዮ የምንመለከት ይሆናል። እንደዚሁም ሲፈተል ሁሩፍ እንደጨረስ መኻሪጀል ሁሩፍ የምንማር ይሆናል። እያንዳንዱ ፊደል ተየት ይወጣል የሚለውን በተግባር የምናይ ይሆናል። ባህሪያቶቹ እኒህ ይመስላሉ።
የዛሬውን ቪዲዮ በዚህ ላይ አቆመዋለሁ ማለት ነው። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮውን አሰራጩ ማለት ነው። እወዳችኋለሁ።